ሰማኝ አባተ እባላለሁ። የዚህ ማደያ ባለቤት ነኝ። ባለቤት የትትና መኮንን ትባላለች። እሺ አመሰግናለሁ። ስሜ አክሊል መለስ ይባላል። ይህንን ስራ ሰርቼ እንዲፈጽም ለረዳኝ ላያሉ እግዚአብሔር ለድንግል ማርያም ልጅ ክብር ምስጋና ይገባው። አመስግኑልኝ። እሺ ስሜ ብሩክ ፈንታው እባላለሁ። ያው የመቅደላ ወረዳ ነዋሪና አሽከርካሪ ነኝ። እንዳልክ ያለባቸው እባላለሁ። እሺ ስሜ ሀብታሙ ሲሳይ ይባላል። ስሜ ሊቀ ስዩማን አእምሮ አስማማው እባላለሁ። በዙ በመቅደላ ወረዳ የወረዳ ቤተ ክህነቱ ዋና ጸሐፊ ነኝ። እንግዲህ ዛሬ ይሄ ትልቅ ፕሮጀክት ተሰርቶ ማየታችን እጅግ በጣም ደስ ይላል። ለህዝባችንም ከፍተኛ የሆነ ችግር ፈች ፕሮጀክት ነው እዚህ ቦታ ላይ ያየነውና ያው ህዝባችንም ከምንም በላይ እጅግ በጣም ከፍተኛ ደስታ ይሰማዋል። ሁላችንም ደስተኞች ነን። ይህንን ፕሮጀክት በማየታችን እስካሁን የነበረውን ችግር ሁሉ ተረድተው ባለሀብቶች ወንድሞቻችን ልጆቻችን እንዲህ አይነት ፕሮጀክት አምጥተው ለህዝባችን ደስ የሚያሰኝ ችግር ፈች የሆነ ፕሮጀክት ማምጣታቸው ለሁላችንም አስደስቶናል እና ዛሬ በዚህ ዕለት ይህንን ሲመረቅ ማየታችን እጅግ በጣም ደስተኞች ነን። እናመሰግናለን። እሺ አመሰግናለሁ። የመጣሁት 01 ቀበሌ በውክልና ነው። ዛሬ ይሄን ቀን በማየታችን በእውነት የተሰማኝ ደስታ እጅግ በጣም ሀገራችን በቤንዚን እጥረት ማጣት ከዚህ እስከ ደሴ በአጅባር ቢሄዱ ብዙ ውጣ ውረዶች ለአንድ ቀን ሳይደርስና ለ8 ቀንም የማይደርስበት ሁኔታ ነበር የተፈጠረው። አሁን እዚህ በራችን ላይ በመከፈቱ በጣም እጅግ እንደ መቅደላ ነዋሪ በጣም ደስተኛ ነን። ይሄንን ቀን ደግሞ ለማየት እንዲህ አላህ ላበቃን አላህን በመጀመሪያ አመሰግናለሁ። አላህ ይሄንን ፍሬያማ ሆኖ ወደፊት ተጠቃሚ ስንሆን ማየት እጅግ በጣም በእኔ እድሜ መሆኑ ራሱ በእኛ እድሜ መሆኑ በጣም ደስ ይላል። ሰላሙን አንጥቶ አላህ እንዲያረጋጋን ሰላም ለሁሉም ሰላም ስለሆነ ሰላም ተሁሉም ይቀድማል። ሰላም አርጎን ተጠቃሚ ስንሆን ማየት እጅግ ያስደስተኛል። አመሰግናለሁ። የተከበራችሁ የሃይማኖት አባቶች፣ የተከበራችሁ ለዚህ ፕሮግራም ጥሪ የተደረገላችሁ ተጋባዥ እንግዶች በሙሉ ከሁሉ አስቀድሜ በአይነቱ ልዩና በጉጉት ለምንጠብቀው የነዳጅ ማደያ ምርቃን ፕሮግራም በሰላም አደረሳችሁ። እንኳን በሰላም መጣችሁ። እንደሚታወቀው ፕሮጀክቱ ምንም እንኳን በ2012 ለባለ ሀብቱ መሬት የማስተላለፍና የተለያዩ ስራዎች የተጀመሩ ቢሆንም በሀገሩ ላይ ተፈጥሮ የነበረው ተፈጥሯዊና ሰው ሰራሽ ችግሮች በክልላችን በዞናችንና ብሎም በወረዳችን መፈጠራቸው ችግሮቹ በፕሮጀክቱ ላይ ቀጥተኛ የሆነ አሉታዊ ተጽዕኖ ስለነበራቸው ፕሮጀክቱ ሳይጠናቀቅ አመታቶችን ማስቆጠር ችሏል። ይሁን እንጂ በርካታ ውስብስብ ጉዳዮችን በማለፍ ነገ ላይ እንደ ወረዳ በነዳጅ በኩል የሚያጋጥመው ነዳጅ ችግር ለመፍታት ፕሮጀክቱ ዛሬ ላይ ለምርቃን ሲበቃ ለወረዳው ህዝብ ልማት ከፍተኛውን አስተዋጽኦ ይዞ እንደመጣ እናምናለን። እንደ ወረዳ በገጠመን የጸጥታ ችግር የተነሳ የነዳጅ ፍላጎታችን ከፍተኛ በመሆኑ በበርሜል ያውም በልመና ተገዝቶ የህዝብን ሰላም ማረጋገጥ የተጀመሩ የልማት ፕሮጀክቶችን ማስጨረስ እንደማይቻል የመቅደላ ወረዳ ሞዴል ሁለተኛ ደረጃ ትምህርት ቤትና የማሻበሶ በር መንገድ የስራ ትልቅ ማሳያዎች ናቸው። ስለሆነም ዛሬ ላይ ፕሮጀክቱን ስንመርቅ የነዳጅ ቦት ከነነዳጁ ከጎናችን ቁሞ እንደሆነ ብናምንም በሀገሪቱ ውስጥ ካለው የነዳጅ ፍላጎት ጋር ተያይዞ ሂሳቡ ተከፍሎ አልቆ ወደብ ላይ ወረፋ አልደርሰው ብሎ ወረፋውን እየጠበቀ በአጭር ቀን አምጥቶ ዛሬ ላይ የሚመርቀውን የነዳጅ ማደያ ታንከር እንደሚሞላ ታሳቢ በማድረግ ነው። ዛሬ ላይ ይህንን በአይነቱ ልዩ የሆነ ፕሮጀክት ስንመርቅ እንደ ወረዳ የተጀመሩ የግል ፕሮጀክቶችን ጨርሶ ለማስመረቅና የህዝብ መሬትን ወስደው ለበርካታ ዓመታት አጥረው የተቀመጡ ባለሀብቶችን ወደ ስራ ለማስገባት አይን ይከፍታል ብለን እናስባለን። የመቅደላ ወረዳ ኢንዱስትሪና ኢንቨስትመንት ጽሕፈት ቤትም በግል ባለሀብቶች የተጀመሩ ፕሮጀክቶችን አስጨርሶ ለማስመረቅም ሆነ አጥረው የተቀመጡ ባለሀብቶችን ወደ ስራ ለማስገባት ዛሬ ላይ የምንመረቀው የነዳጅ ማደያ ፕሮጀክት
የሞራል ስንቅ ይሆናል ብለን እናስባለን። በዚህ አጋጣሚ የወረዳው ህዝብ ልማት ፈላጊ እንግዳ አክባሪ የሆነ መልካም ህዝብ ከመሆኑ በተጨማሪ ወረዳችን ከፍተኛ የሆነ የልማት አቅም ያለው በመሆኑ ለማንኛውም ወረዳውን ለማልማት ለሚመጣ ባለሀብት የወረዳው አስተዳደር ምክር ቤት አስፈላጊውን ድጋፍ እንደሚያደርግ በወረዳ አስተዳደር ምክር ቤቱ ስም ጥሪ ማስተላለፍ እወዳለሁ። አመሰግናለሁ። ተከተሉ አብራችሁ ስሜ ኃይሉ ባያፈርስ እባላለሁ። የመቅደላ ወረዳ ኢንዱስትሪና ኢንቨስትመንት ጽሕፈት ቤት ኃላፊ። ያው ዛሬ የሰማኝ አባተን የነዳጅ ማደያ ምረቃን ፕሮግራም ላይ በመድረሳችን በጣም እንደ ተቋምም እንደ ወረዳም በጣም ደስተኛ ነን። ይህ ነዳጅ ማደያ እዚህ ደረጃ ለመድረስ በርካታ የሆነ በወረዳ በኩል ብዙ ድጋፍ ተደርጓል። በሁለተኛ ደረጃ ባለሀብቱ በርካታ ጥረቶችን አድርጎ ያው ብዙ ውጣ ውረድ ቢኖረውም በጣም በርካታ ተግዳሮቶች ቢገጥሙትም ይህን ሁሉ ተቋቁሞ ለዛሬው ቀን የደረስንበት ሁኔታ ነው ያለው። እንደ ወረዳ በርካታ የሆነ የነዳጅ እጥረት የገጠመበት ሁኔታ ነበረ። ይህን ችግር ለመፍታት በዚህ ልክ ባለሀብቱ ተግባራትን አጠናቆ ለምረቃን የደረሰበት ሁኔታ ነው ያለውና በዚህም ላፊ የሆነ ክብርም ኩራትም የተሰማበት ሁኔታ ነው ያለው። እንኳን አደረሳችሁ፣ እንኳን አደረሰን። ስሜ ወርቁ ፈንታ ይባላል። የማሻ ከተማ ነዋሪ ነኝ። እዚህ ከተማ ላይ ስንኖር የነዳጅ ችግር በጣም ከፍተኛ የሆነ ችግር ነበረ። እንደ አጋጣሚ እኔ ብዙ ነዳጅ እጠቀማለሁ፣ ኮንስትራክሽን ላይ እሰራለሁ። ነዳጅ በማጣት ብዙ ጊዜ የምንከስርበትም አጋጣሚ ነበር። ነዳጅ ሲጠፋ ከሌላ ወረዳ በበርሜል መጥቶ ነው እዚህ ያለ ልማቶች የሚሰሩት። አሁን ላይ ይህ ፕሮጀክቱ እዚህ መምጣቱ እውነት ለመናገር የከተማውን እድገት የሚያሳየ ነው። ልማቶችንም የሚያፋጥን ነው። ለከተማው እድገት ትልቅ አስተዋጽኦ ይኖረዋል። ከርቀት እያንዳንዷን ነገር መንገድ እየሰራህ ከሌላ ወረዳ በበርሜል ነዳጅ አንጥተህ እዚህ ያለን ልማት ማሰራት በጣም ከባድ ነበረና አሁን ላይ እንደዚህ በዚህ ልክ የነዳጅ ማደያ መከፈቱ ለከተማችን ትልቅ የልማት እንቅስቃሴዎች ደጋፊ ነው የሚል እንትን አለኝ እና በጣም ደስተኛ ነኝ። እንደዚህ ማደያ መኖሩ በዚህ ነገ እኔ ብዙ በቀን 3 በርሜል ድረስ እንሞላለን። ግን ከጊምባ ከተንታ ያውን በወረፋ ለከደሴ ለዛውን በበርሜል አይሰጥም እየተባለ ብዙ ችግሮች ነበሩ። አሁን እዚህ መምጣቱ ደግሞ ትልቅ አጋዥ ነው ብዬ አስባለሁ። እሺ ስሜ ብሩክ ፈንታው እባላለሁ። ያው የመቅደላ ወረዳ ነዋሪና አሽከርካሪ ነኝ። ያው ይሄ ማደያ ለወረዳችን መገንባቱ በጣም ለኔ በጣም ትልቅ ለውጥ ነው። ማለት እንደ ሀገር በጣም ብዙ ተሽከርካሪ አለ፣ ብዙ ስራ አለ። ግን ማደያ ባለመኖሩ ምክንያት ሹፌርም ባለሀብትም በጣም እየተጉላላ ነበር። ናፍታ የለም። በዛ ላይ ያላግባብ ነበር የምንገዛው። ግን ይህን ችግር ይቀርፋል ብዬ አምናለሁ። በጣም ደስ ብሎኛል። እንደ ወረዳዋ ነዋሪ እንደ ወጣት በጣም የሚያነቃቃ ነገር ነው። ያው ይበል የሚያስብል ነው። አመሰግናለሁ። እኔ እንዳልክ ያለባቸው እባላለሁ እና እዚሁ መቅደላ ነው የምኖረው እና የደረቅ ጭነት አሽከርካሪ ሹፌር ነኝ። ባለው ነገር በናፍታ እጥረት በየሱቁ የምንሞላው ሁሉ ጀሪካ ራሱ ቆሻሻ እየያዘ ፖምፕ አጣር ሆኖብን ነበር። አዲስ አበባ ይሄን ራሱ እስከ 60 ሺህ ብር ያወጣንበት ሰዓት አለ። አሁን ይሄ ማደያ መከፈቱ ለኛ በጣም ቻንሳችን ነው። በጣም ለህዝባችን ደግሞ ይሄን ነገር አድርገን ራሱ በቃ ባሽዋም ሆነ በድንጋም ሆነ ህዝባችን አንጎዳም።
ስለዚህ በጣም ደስ ብሎናል። አስተያየት እያደረግን እንሰራለን። በጣም ከምንም በላይ ደስ ብሎናል። እሺ ስሜ ሀብታሙ ሲሳይ ይባላል። ያው በመቅደላ ወረዳ ተወልጄ ያደኩ ልጅ ነኝ። መጀመሪያ ስራዬ የአምቡላንስ ሹፌር ነኝ። ግን ሆኖም በቃ ለዚህ ወረዳ ትልቅ ነገር ላረገልን ሰማ ቅድሚያ ምስጋና ይገባዋል። ለመቅደላ ወረዳ ኢንቨስትመንትም እንደዚሁ ክብርና ምስጋና ይገባዋል። በሁለተኛ ደረጃ ይሄ ማደያ ማለት ለባለ ሀብት ሳይሆን የሚጠቅመው ለአሽከርካሪ ለህዝብ ነው ብዙ ጊዜ የሚጠቅመው እና እንደ አሽከርካሪነቴ እኔ ከዚህ በፊት በቃ ብዙ ነገር ስመኝ የነበረው ነበረ። አሁን ግን እንደ ፈጣሪ ፍቃድ ሁሉ ነገር ተሳክቶልናል። ከልብ እናመሰግናለን። አመሰግናለሁ። አቶ ሰማኝ ናቸው መልእክት የሚያስተላልፉልን። እሳቸውን በሞራል ወደዚህ ሸኙልኝ። እንዴት አደራችሁ? ጥሪዬን አክብራችሁ ስለመጣችሁ በጣም አመሰግናለሁ። ያው እኔ ሰማኝ አባተ ለወረዳ ካለ ፍቅር አንፃር በሌላ ሀገር የሰራሁትን በቀን ስራም ሰርቼ በምንም ያጠራቀምኩትን ወደ ሀገሬ በማለት አሁን ይህንን ቦታ ተቀብዬ ሌላ ቦታ ብሰራ የተሻለ ትርፍ አገኛለሁ። ግን ለህዝቤ ለወረዳዬ ብሰራ ነገ ይሄ ህዝብ ያሳደገኝ ያስተማረኝ ነውና ቅድሚያ ለዚህ ላርግ ብዬ ይህንን አርጌ በጥራትና በጥሩ ሁኔታ አሰርቼ ዛሬ መኪና ይገባል ብዬ ጠብቄው ነበረ። ነገ ጧት በዚህ ሰዓት ቦቴ ይገባላችኋል። በዚህ ሰዓት ነዳጁ መጥቷል፣ ደሴ ደርሷል። ነገ ጧት ነው የምገባው ስላለኝ ነው ዛሬ ይገባ ነበር። ስለዚህ ነገ ጧት የንግድ ቢሮ ከዞን ከመጣ ነገ ከሰዓት ነዳጅ መቅዳት ትጀምራላችሁ። ለዚህ ሁሉ ትብብር ያረገልኝ ትልቁ ሳልዬ በዛብህ ትልቅ አይዞህ እያለ ከጎኔ ምስጋና አመሰግናለሁ። በጣም አይዞህ ትጨርሰዋለህ እያለ እና ብዙ ፈተና ነበረው። እግዚአብሔር የተመሰገነ ይሁን። በመቀጠል የወረዳ አስተዳደሮች፣ የወረዳ ካቢኔ በሙሉ፣ የሃይማኖት አባቶች እግዚአብሔር ይስጥልኝ አመሰግናለሁ። ሌላው ከአዲስ አበባ በዚህ ጊዜ በዚህ ወቅት ፕሮግራሙን በሚያምር ሁኔታ ለመሸፈን ጓደኞቼ ከአዲስ አበባ ተነስተው አጅበውኝ ደስታህ ነው ሰርግህ ነው ብለው ነው የመጡት። በሰላም እንዲገቡ ጸሎት አድርጉልኝ። አመሰግናለሁ። ይሄ ማደያ የሰራሁት ለወረዳዬ ህዝብ ነው። የወረዳዬ ህዝብ ይጠብቀዋል። የወረዳዬ ህዝብ ሰርቼ እንዳተርፍ ይረዳኛል ብዬ አምናለሁ። ነገም ወዳ ለችግራችሁ ደርሳለሁ። ከችግሬ ድረሱ፣ ከጎናችሁ ነኝ። እስካሁን የቆየበት የአገር ሁኔታ የነዳጅ ጅቡቲ ላይ እጥረት ከተከፈለ 1 ወር ከ15 ቀኑ ነው። ብሩን ከከፈልኩኝ በመንገድና በዛ ምክንያት ነው የቆየው። ነገ ጧት ቦቴው እዚህ ላይ ይቆምላችኋል። እኔ ላለማሳደር ብዬ ነው ድግሱን ላለማሳደሩ ጓደኞቼ ወንድሞቼ የደገሱትን ድግስ አላሳድረውም። ዛሬ ይበላ ነገ ነዳጁ ይቀዳል ብዬ ነውና ነዳጁ መጥቶላችኋል። ደስ ይበላችሁ። ከዚህ በተረፈ እግዚአብሔር ይህንን ስራ ሰርቼ እንዲፈጽም ለረዳኝ ላያሉ እግዚአብሔር ለድንግል ማርያም ልጅ ክብር ምስጋና ይገባው። አመስግኑልኝ። የኔ ሐሳብ እዚህ ላይ ነው። ሰጥቻለሁ ለህዝቤ። ሰርቼ እንዳተርፍ እርዱኝ፣ አግዙኝ። አግኝቼ ደግሞ ሌላ ነገር እንዲሰራ አግዙኝ። ሁሉም ከጎኔ ይቁምልኝ። እንቀጥላለን ስራውን የተሻለ። ያሁኑ ካምፓኒ ትንሽ አጠር ያለ ነው። እንትን ካላለ እቀይረዋለሁ። በየሳምንቱ አንዳንድ ቦቴ እንዲገባላችሁ ይሆናል። እኔም ሰርቼ እንዳተርፍ ሁሉም ህዝብ ያግዘኝ። ይሄ ነው። ጨርሻለሁ። አመሰግናለሁ። ወንድሜ ማስረሻ ባተ እና መኩሪያው ባተ አኪ ትንሽ ንግግር ያርጉ ጋብዣቸዋለሁ። አክሊል መለስ የዩኒቨርሲቲ ጀግና አሁንም ነዳጁን የሚቆጣጠረውና አሁን ካሁን በኋላ ነዳጁን በሱ ቁጥጥር ስር ነው የሚሰራው። እሱ ነው የበላይ ተምሮ ነው የመጣው የነዳጁንም። አኪ መለስ እሺ፣ አመሰግናለሁኝ። እንዴት ናችሁ? ያው ብዙ ነገር ተብሏል።
እንግዲህ ለእኔ ያሰማኝ አጎቴም ቢሆንም ደግሞ እዚህ ሀገርም ተወልዶ እንዳደገ ሰው እዚህ እንደኖረ ሰው ለሀገሪቱ እስካሁን ያላየነውን ነገር በማድረጉ ከዝምድና ከአጎትነት ወጥቼ ዝም ብዬ እንደኗሪም ያው ላመሰግነው እፈልጋለሁ በእናንተ ማለት ነው። እና ያው እዚህ ይሄ ነገር መከፈቱ ለሱ ብቻ አይደለም፣ ያው እሱም ብሎታል። እዚህ ብዙ ጥረት እንዳለ እናውቃለን ሁላችንም። ከየት ነዳጆችን ከየሱቆቹ ባልተገባ ዋጋ ትርፍ እየገዛ እንደምንጠቀም ሁላችንም የምናውቀው ሀቅ ነውና ይሄ ማደያ እሱ እንዳለው ትንሽ ካምፓኒው የራሱ የሆነ ሾርቴጅ ቢኖርበትም እኛ የቀረበልን ባለው አቅርቦት ልክ ሁሉንም ፌር በሆነ በሚያዳርስ መልኩ ለማዳረስ እና ያለውን ህዝቡንም ችግሩን ሙሉ በሙሉ እንኳ ባይሆንም በተቻለን ፐርሰንት ለመቀነስ የተቻለን ሁላ እንደምንሞክር እዚሁ ቃል እገባለሁ እኔም አብሬ። ከዛ በመቀጠል ያው ሁላችንም እዚህ ለመድረስ ብዙ ነገር ያደረገልን ብዙ ሰው አለና እኔም ያው ሁላችሁም ታውቃላችሁ እዚሁ ተምሬ ያደግኩ ሰው ነኝና ላደረጋችሁልኝ ነገር ለሙሉ ህዝቡ እንዲሁም በዚህ ሰዓት እንደምናውቀው ነው እና ስራ ተማሪ ተመርቆ ወጥቶ ስራ የሚያጣበት ጊዜ ነው እና ይህንን እድል አግኝቼ እዚህ ስራ እንዲመቻችልኝ ላደረገኝ ላጎቴ ለሁላችሁም አመሰግናለሁ ማለት ፈልጋለሁ። ጊዜ ይችላል። ሰላም ናችሁ? እንዴት ናችሁ? በቅድሚያ ምስጋና ይቀርማል ብለን ነው በዚህ በማሻ ወረዳ አሁን ከስራው ጀምሮ ከመጀመሪያው ጀምሮ ህዝቡ ሙስሊሙ ክርስቲያኑ በአንድነት ሆኖ ነው የሰራው። ይሄ የህዝብ ማደያ ነው፣ የግለሰብ አይደለም። እኛም ደግሞ የሱን ፈለግ ተከትለን ሌላ ኢንቨስትመንት ለማልማት ቃል እንገባለን። እናመሰግናለን።